ሰጥቶልናልና ስራችን የምስጋና ቀን ነው ለኛ ዛሬ አዲስ ቅኔ ዝማሬ ኑና መስግን ጌታ አምላካችን ሰጥቶልናልና ስራችን ሰጥቶልናልና ስራችን ከዚህ የሚበልጥ የጌታ ኃይሉ ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ የጌታ ምስጋና አቤኔዘር እግዚአብሔር እርዳታ አቤኔዘር ፈጥኖ ደርሶልናል ከፊታችን ያለው ምንም ነገር ትናንት ያደረገው የዛሬ እምነት ሆኖልናል። የሆነ ሰው ከዚህ ሲመለስ መልኩ ይቀየር፣ አካሄዱ ይቀየር፣ በሌሊት የምታየው ህልም ይቀየር። ዲቫይን ፓወር የመለኮት ኃይል የመለኮት የራእይ መገለጥ በዘንዶ ላይ ተራመድ፣ አውሬው ላይ ተራመድ። በዚህ ምድር ያለው አውሬ በእግራችሁ ይረገጥ። በመሃላችን አንድም ሰው ጀምሮ ፌል አያደርግም። ንገረኝ እባክህ አንተን የነካ እግዚአብሔር ይካድ። ይህ አይነት አነጋጋሪ መንፈስ ላይ
እያከበሩ ነበር። አከባበሩ ምን ይመስል ነበር? የተሰማው ደስታስ ምን ነበር? በጣም አስደናቂ ጊዜ ነበር። እግዚአብሔር አምላክ የተባረከ ይሁን። ብዙ ነገር ነበር የተሰማኝ። ዛሬ ቁጭ ብዬ ብዙ ትዝታዎች ውስጥ እየገባው እግዚአብሔር አምላክ በእነዚህ 11 ዓመታቶች ውስጥ የጭንጋፋ ህይወት አልመጣውም። በተራመድኩባቸው ጉዞዎች ውስጥ እጅግ ዋጋ የሚያስከፍሉ ነገሮች ነበሩ። ግን በመናየው ፍሬ በመናየው ትላልቅ ነገሮች ውስጥ እጅግ ልቤ ይጽናና ነበርና በተለይ አምና ካከበርነው በላይ የዚህ ዓመቱን ለየት የሚያደርገው ዶክመንተሪ ነበረ። እንዲሁም ደግሞ 11 ዓመታት ውስጥ ያሳለፍንበትን ሙሉ መረጃዎችን በተቀናጀ መልኩ በጣም ዋጋ በመክፈል በመሃላችን ያላችሁ እናንተ እግዚአብሔር ዘመናችሁን ይባርክ እና በጣም አስደናቂ ጊዜ ነበር። ቀጣይ ደግሞ ከዚህ በላይ እግዚአብሔር የሰጠኝ ልጆቼ ይህንን የቤተ ክርስቲያንን ተልእኮ ህዝቡን በቅንነት እያገለገሉ እስከ ፍጻሜ ይዞ ይሄዳሉ የሚል ትልቅ ተስፋ ነበረኝ። እነሱን ሲያይ በጣም ሲጽናና ነበር። እናንተን ሲያይ በጣም ሲጽናና ነበር። አለቅሱላ ነበር። ለምን እግዚአብሔር ያለ ዘር አልተወኝም እና ደስ የሚል ጊዜ ነበር። አመሰግናለሁ። እናመሰግናለን።